ስልጣን ቢሆን ፍላጎቴ ጆይን ነው ማረጋው ማረጋግጥልህ ግን የብልጽግና ፓርቲ ብልጽግና ከተመሰረተ በኋላ አባል እንደሆን ተጠይቄያለሁ ስልጣን ቢሆን ፍላጎቴ ይሄን እድል ነበር መቀበለው ተቃዋሚ ሆነው ደግሞ የሚከሱን ሰዎች ትናንት ግብጽ ሄደው ገንዘብ እየተቀበሉ የኢትዮጵያን ችግር እንፈታለን ብለው ከኢትዮጵያ ታሪካዊ ጠላቶች ጋር ሲደራደሩ ይነበሩ ናቸው ኢዜማ ግንቦት 7 የኢዜማ ዋናው መስራች ይሄን ነው ሲያደርግ የነበረው አይደለም ምንድን ነበር ያደረገው በግልጽ ነገሩ ምክንያቱም ኤርትራ ሄዶ ምሽግ ይዞ ቀለበ እየተሰፈረለት የነበረው አካል ነው ከሻቢያ መንግስት ከግብጽ ብለዋል ከግብጽም በወቅቱ መረጃው ወጥቷል ተመልሰ ማግኘት ትችላለህ ኦኬ እንደዚህ አይነት ሰዎች ናቸው እኛን አሁን በአገር አፍራሽነት ሊከሱ የሚፈልጉት ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንድ ሰው ፕሬዝዳንት ኢሳያስ ናቸው ኦኬ ፕሬዝዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለው ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምን ተገናኘ ብሎ መፎከር ምንድነው ያስኬዳል ልደቱ መቀሌ ሄደ ብሎ መፎከር ምንድነው ኢሳያስን በቀይ ምንጣፍ የተቀበልክ ይሄን ማለት ይሄ ፖለቲካ አይደለም ይሄ ጥላቻ ነው ይሄ ግልብነት ነው ለኔ ከኢሳያስ ደብረጽዮን ይቀርበኛል ለኔ ከኢሳያስ ጀዋር ይቀርበኛል ለኔ ከአስመራ አምቦ ይቀርበኛል ለኔ ከአስመራ መቀሌ ይቀርበኛል መቀሌና አምቦ አገሬ ናቸው ደብረጽዮንና ጀዋር ኢትዮጵያዊ ናቸው ከነሱ ጋር ቁጭ ብዬ መነጋገር መብቴ ብቻ አይደለም እንደ ፖለቲካ ፓርቲ ግዴታዬ ነው የሀገር ችግር መፈታት ካለበት ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋራ ችግር ለመፍታት ተነጋገራላችሁ ብለው መሳደብ ይፈልጋሉ ይሄ ትክክል አይደለም ከዚህ መውጣት አለብን አንደኛ እኔ ልደቱ ነኝ ከማን ጋር መገናኘት እንዳለብኝ መምረጥ ያለብኝ እኔ ነኝ ቅድም እንዳልኩ ሰውን ከሰው ማወዳደር ካለብን ቁጥር አንድ የኢትዮጵያ ጠላት አቶ ፕሬዝዳንት ኢሳያስ ናቸው ግን የኢትዮጵያ መሪ የሆኑት ጠቅላይ ሚኒስትር የሆኑት ዶክተር አብይ አስመራ ሄደው ከኢሳያስ ጋር ሲገናኙ አልተቃወምኩም አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው መቀሌን ነው እያለ ያለው እኮ ለምን ነው ሰው የሚሸነጋገለው ህፃን እኮ አይደለንም we're talking about our people about our country እንዴ እና ዝም ብለን አሃው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል ያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ የርሶ እይታ ምንድነው በጣም ነው ሰጋው ለዚህ እንደ አንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉ ዲጎም አይሰራም እዚህ ሀገር የአንድ ፓርቲ በላይነት ያደግ የህዋት በላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው እብደት ነው ይሄ ቅዠት ነው ዴንጀረስ ቅዠት ነው እሳቸው ማናቸውና ነው እኛን ተሰባበሩ ምን ትዝሚሉ እሳቸው ፓርቲ አይደል እየተሰባበረ እሳቸው ድርጅት አይደል እዚህ ሁሉ ችግር ውስጥ ሀገራችን የከተታት እሳቸው ካቶሎማ ጋራ ስልጣን ከሰጣቸው ሰው ጋር መግባባት አቅቷቸው እኮ ነው ሀገር እያመሱ ያሉት ወለጋ ውስጥ ራሳቸው መንደር አንዱ የኢንተርናሽናል ክራይሲስ ግሩፕ የትንተና ውጤት ራሳቸው ዶክተር አብይ ከራሳቸው የድጋፍ መሰረት ከሆነ ከኦሮሚያ ክልል ጋር ያላቸው ግጭት ለሀገሪቷ ችግር አንድ ስጋት ነው ብሎ ነው ያስቀመጠው
ከራሳቸው አብሯቸው ከኖሩት ከድሮ አለቆቻቸው ጋር መስማማት አቅቷቸው እኮ ነው ዛሬ በአደባባይ እየተዘላለፉ ከህወሓቶች ጋር አገር ችግር የፈጠሩት። እኔ እንደሚፈርሱ አውቅ ነበር። አሁንም መፍረስ ነው መጨረሻቸው የሚሆነው። በጣም ብሶ የመጣው ከአጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከዛሬ ድረስ እስራት ነው ያለው። መንቀሳቀስ የማይቻልበት ኦሮሚያ እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ሲዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ሲዘገብ በአገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም። ሁለተኛ ነገር ደግሞ ማን ነው ይህን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይህንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁን ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገው ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም። የሚንቀሳቀስ ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትን ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሃን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት በጣም ብሶ የመጣ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። ኦኬ፣ ፕሬዚዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለሁ ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምን ተገናኘ ብሎ መፎከር ምንድን ነው? ያስኬዳል? ልደቱ መቀሌ ሄደ ብሎ መፎከር ምንድን ነው? ኢሳያስን በቀይ ምንጣፍ እየተቀበልክ ይህን ማለት ይሄ ፖለቲካ አይደለም። ይሄ ጥላቻ ነው። ይሄ ግልብነት ነው። ለኔ ከኢሳያስ ደብረጽዮን ይቀርበኛል። ለኔ ከኢሳያስ ጀዋር ይቀርበኛል። ለኔ ከአስመራ አምቦ ይቀርበኛል። ለኔ ከአስመራ መቀሌ ይቀርበኛል። መቀሌና አምቦ አገሬ ናቸው። ደብረጽዮንና ጀዋር ኢትዮጵያዊ ናቸው። ከነሱ ጋር ቁጭ ብዬ መነጋገር
መብቴ ብቻ አይደለም፣ እንደ ፖለቲካ ፓርቲ ግዴታዬ ነው የሀገር ችግር መፈታት ካለበት። ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋራ ችግር ለመፍታት ትነጋገራላችሁ ብለው መሳደብ ይፈልጋሉ። ይሄ ትክክል አይደለም። ከዚህ መውጣት አለበት። ሲጥሱ እኮ በጣም በማላገጥ ሁኔታ እኮ ይጥሳሉ። ብልጽግና የሚባል ፓርቲ እኮ በምርጫ ቦርድ ሊመዘገብ የማይችል ፓርቲ ነበር። ግን እኛ በለውጥ ሂደት ነው አንጫጫሁን ፎር ዘ ሪከርድ ከተነጋገርን ከዛ በላይ የሀገሪቷ ጉዳይ ስለሚያሳስበን በእንደዚህ አይነት ትናንሽ ነገር የምንነጋገርበት ጊዜ አይደለም እንጂ እስኪ በምርጫ ቦርድ እና በሀገራችን ህግ መሰረት በምርጫው አዋጅ ህግ መሰረት የብልጽግና ፓርቲ ሊቀመንበር ማን ነው? መቼ ነው የተመረጠው? በስንት ድምጽ ነው የተመረጠው? ምክትል ሊቀመንበሩ ማን ነው? ሴክሬታሪ የሚላለው በደንባቸው ላይ ማን ነው የፓርቲው ሴክሬታሪ? የምክር ቤት አባላት እነማን ናቸው? የጉባኤ አባላት እነማን ናቸው? የፓርቲ መሪ የሌለው እና ጉባኤ ያላደረገ ፓርቲ ምርጫ ቦርድ እውቅና ሰጥቷል። እንዲህ ያለ ነው ይሰራል። ይሄ ያለንበት ወቅት የለውጥ ሂደት መሆኑን የምታምኑ ከሆነ ይሄ የለውጥ ሂደት የመጣው ህግ ተጥሶ የምናወራው የህግ ጉዳይ ከሆነ የህገ መንግስት ጉዳይ ከሆነ የኢትዮጵያ ህገ መንግስት ምንድነው? በኢትዮጵያ ህግ መሰረት ማንም አካል በመንግስት ላይ ማመጽ አይችልም። ማመጽ ትሪዝን ነው። 25 ዓመት ያሳስራል። በሰላማዊ መንገድ በምርጫ ብቻ ነው መጣል የሚቻለው ነው። ይሄ የፖለቲካ ቀልድ እንደነበረ የኢትዮጵያ ህዝብ ገብቶት አደባባይ ወጥቶ 3-4 ዓመት ትግል አድርጎ ዋጋ ከፍሎ በህይወቱ ያመጣው ለውጥ ነው። ይሄ ለውጥ ህግ ተጥሶ መጣ ስለነበረበት አሁን የህግ ጨዋታ ውስጥ ገብቶ ይሄን 5 ዓመት ካሳለፍነው የህግ ጥሰት ነው፣ ከዛ በኋላ የሚኖረው መንግስት ህገወጥ ነው ብሎ ማለት ለኔ የለውጥ ሂደቱን መካድ ነው። ህዝቡ ይሄ ለውጥ እንዲመጣና እናንተ እዚህ ቦታ እንድትቀመጡ የከፈለውን መስዋዕትነት መርሳት ነው። ስለዚህ የህጉን ጉዳይ በደንብ እንነጋገርበት። ህግ በመጀመሪያ ደረጃ የሚያስፈልገው ለህዝብና ለሀገር ደህንነት ነው። የህዝብና የሀገርን ደህንነት የሚጻረር ነገር ሲመጣ ህግም ራሱ ጥያቄ ውስጥ ይገባል፣ ይሻራል፣ ይሻሻላል። ኢትዮጵያ ውስጥ በነበሩት ለውጦች ሁሉ ህገ መንግስቶች ነበሩ። ደርግ ሲመጣ የአፄ ኃይለ ሥላሴን ህገ መንግስት ቀዶ ጥሎ ነው ለውጥ ያመጣው። ኢህአዴግ ሲመጣ የደርግን ህገ መንግስት ቀዶ ጥሎ ነው። ከነሱ የተሻለ የፖለቲካ ኃይል አሁን ስላለ ተቀዶ ይጣላል አለ። ግን ለአገርና ለህዝብ ደህንነት ሲባል ህግ ይሻሻል። የሞትና የሽረት ጉዳይ አድርጋችሁ ህግ ማሻሻሉ ጉዳይ አታቅርቡ። የኢትዮጵያ ህዝብ የታገለውና መስዋዕትነት የከፈለው እናንተን እዚህ ቦታ እንድትመጡ ያደረገው የነበሩት ህጎችና ስርዓቶች ሊቀጥሉ አይደለም፣ ለውጥ እንዲመጣ። ስለዚህ የህጉን ጉዳይ እርሱት። አሁን እያላችሁ ያላችሁት ምንድነው? ይሄ መንግስት እኮ በ5 ዓመት የምርጫ ኮንትራት የተቋቋመ ነው፣ ህጋዊ ነው እያላችሁ ነው። ይሄን ነው የለውጡን ሂደት መካድ ነው የምለው። አይደለም። ቢሆን ኑሮማ ህዝቡ አያምጽም፣ አይታገለው። የ5 ዓመት ኮንትራት የሚባል ነገር የለም። አሁን በስልጣን ላይ ያለው ኃይል ሌጂቲመሲው ቅቡልነቱ የተመሰረተው ይቅርታ ጠይቆ ጥፋቱን አምኖ ህዝብ የማይገባውን ሁለተኛ ዕድል ስለሰጠው ከዛ አንጻር ነው መመዘን ያለበት። ስለዚህ ህግን ዝም ብሎ በማንኛውም ሁኔታ የሀገር ህልውና ጥያቄ ውስጥ ሲገባ የሚፈጸም ነገር አድርጋችሁ አታቅርቡ። ህግ ለኛ መሳሪያ እንዲሆን ነው፣ ለኛ ጥቅም እንዲውል ነው የተቀመጠው። ከዛ አንጻር እንዲታይ ነው።